ጀዋር ለዚህ ሀገር ምንም አልሰራም ወይ? አንድ ጥያቄ ትልቁ ጥያቄ መጠየቅ ያለብን ኦነጎችን ለማስመለስ ያላረገው ነገር አለ እንዴ? አረ ኢትዮጵያ ህዝብ ግልጽ የሆነ ነገር እስቲ ተናገሩ። ስለ አማራ ክፋት የተናገረው ነገር አለ? አማራ እንዲህ ሆነ ያለው አለ? ሌላ ብሔረሰብ ብቻ ሆነ ያለው ነገር አለ? ጀዋር መሐመድ እስቲ ግልጽ አድርጎኝ ነገርን እስቲ። እኔ እኮ አሁን ጀዋርን ለመጥላት ፈልጌን ያጣሁት የምጠላበትን መንገድ ምንድነው? አሁን በኦሮምኛም አዳምጠዋለሁ በአማርኛም አዳምጠዋለሁ፣ ግን ጀዋር የምጠላበትን ነገር ነው ፈልጌ ያጣሁት። ልጠላው ይሄ የሴራ ፖለቲካ ሀገራችንን ወደ የቱ የሚያደርስ ሰው ነው። እኔ አሁን ጀዋር የአማራ ጽንፈኛ የአማራ ጠላት አድርገው ነው የሚታሰበው ብዙ ጊዜ። ግን አንድም ቀን ስለ አማራ ክፋት ስለ ሌላ ብሔር ክፋት ሲናገር ሰምቼው አላውቅም። አንድም ቀን እሱ የሚጽፋቸውንም ነገሮች አነባለሁ። አሁን ግን በጣም የዳንዳና እዚህ ጋር የሚመልስልኝ ነገር የ86ቱ ሰዎች መሞት ያለ ሰዓት የተሄደበት አንቺም እውነት እንደ ጋዜጠኛ የምትጠይቂ ነገር ከሆነ እቺን እዚች ላይ ለምን ያለ ሰዓት ሄደ? ያቺ ምርመራው ሲደረሰች ለ86 ሰዎች ሞት ተጠያቂ ማን ነው? ጀዋር ከሆነ ለምን እንዴት የሚለውን ስንትልሽ እዛች ጋር ጠይቂልኝ ስለ እግዚአብሔር ስለ ኢትዮጵያ አምላክ። እሺ አቶ ሀብታሙ እናመሰግናለን። ፖሊስ ለውጡን ተከትሎ ወደ ሀገር የገቡ የተለያዩ የፖለቲካ ድርጅቶችና አክቲቪስቶች በሚኖሩበት አካባቢና በሚንቀሳቀሱበት ቦታ ችግር እንዳያጋጥማቸው የጥበቃ ከለላ ሲያደርግ ቆይቷል። ሀገሪቱ ውስጥ ይንጸባረቁ የነበሩ የተለያዩ ችግሮች ከጊዜ ወደ ጊዜ የተፈቱ ሰላማዊ ሁኔታ እየተረጋገጠ በመምጣቱ እንደማንኛውም የህብረተሰብ ክፍል በሰላም ተንቀሳቅሰው መኖር የግል ጥበቃዎችን የማንሳት ስራ ስንሰራ ቆይተናል። ለወደፊቱም ባሉን አሰራሮች መሰረት አስፈላጊ የሆነበት ቦታ አስፈላጊ ያልሆነበት ቦታ በመለየት ይሄ ስራ በፖሊስ ውስጥ ሲከናወን የነበረ ተግባር ነው። ለወደፊቱም ይከናወናል። ስለዚህ በፖሊስ እርምጃ ተወሰደብኝ ብለው ያስተላለፉት መልእክት ስህተት ነው። በየትኛውም ፖሊስ የተወሰደ እርምጃ የለም። በየትኛውም የመንግስት አካል የተወሰደ እርምጃ የለም። ይሄ ህብረተሰቡ በአግባቡ እንዲያውቀው ስለፈለግን መልእክቱን ፖለቲከኞች ጥበቃ ሲያደርግ መቆየቱንና እንደዚሁም ጠባቂዎቹን ያነሳ ነበር ያሉት ምክትል ርዕሰ መስተዳድሩ ከአክቲቪስት ጀዋር መሐመድ ጠባቂዎች መነሳት ጋር ተያይዞ የተፈጠሩ ስህተቶች እንደሚጣሩ በሰጡት መግለጫ አስታውቀዋል። ጎቺ ከሌስ ገልገለ ራወታሜ ድጉጉራ ትናንትና ምሽት የተፈጠረው ነገር ስህተት ነው። ይህ ስህተት ለምን ተፈጠረ? በምሽት ለምን ትዕዛዙን ማስተላለፍ አስፈለገ? የሚለውና በዚህ ድርጊት የተሳተፉ አካላት ጉዳይ ጭምር ተመርምሮ ለህዝብ ግልጽ ይደረጋል። ይህ ስህተት ልንመልሰው የማንችልና በህዝባችን ላይ የዘላለም ጠባሳ ጥሎ የሚያልፍ እንዲሆን አንፈልግም። ወረዱ ይዱበት ዲብሱ እንደንደኝ ማዳ በረበራን እትቃኑፍኑ መተገኘ ግዱት ሙን ረንጅራቱ ወንት ትበነ ከነት ሄጀደሙ ፖሊሶታን አልከን akani eegdota bira kaasan kan jedhu dhageenye hundi keenya gaddine atattaman dubbiin kun akkan irraa dhaabbatu ta'utu irra jiraata jenne hundi keenya iyyuu mormine namoonni kana raawwatan seeraan gaafatamuu danda'utu irra jiraataa amantaa cimaa qabna kan irratti nulle waan namni baruu qabu etu obboleessa keenya balleessuu barbaanne hidhuu barbaanne biyya kanattuun affeeru dogongorri uumame jiraachuudha simuudhaan garuu dogongora uumame kana ummataaf ifa taasisurraa if qusataniiti jiru. Jawar addat jalqabarra hangaarraa kan eegaa jiru mootummaadha. Yoom nu gaafattanii eegumsa ramadaa fi eegamuu qaba jettanii nu gaafattaniittu በአንድ ሰው ጥሪ ተከብቤ ያለው ብሎ በጠራው ሰው ወደ 86 የሚሆኑ ዜጎቻችን ህይወታቸው አልፏል። ስለነዚህ ጉዳይ ሰዎች ምንም የተባለ ነገር የለም። እነዚህ ኢትዮጵያውያን ሁንዴሳ አስከሬን በዛሬው ዕለት ከጳውሎስ ሆስፒታል ወደ ትውልድ ስፍራው ወደ አምቦ ሲንቀሳቀስ ቤተሰቦቹ ወዳጆቹ ታጅቦ ሙራ አካባቢ ከደረሰ በኋላ በስፍራው የነበሩት ቤተሰቦቹ ወዳጆቹ ዘመዶቹ አስከሬኑን በአግባቡ አጅበው
ወደ ተባለበት ቦታ ለማድረስ ግፊት ያደረጉ ቢሆንም በመሃል በእነ አቶ ጀዋር መሐመድ የሚመራ ቡድን አስከሬኑን ከቤተሰብ በመንጠቅ በቀጥታ በአንድ መኪና ጭነው እዚህ ወደሚገኘው የኦሮሚያ ፒፒ ወይም ፕሮስፐሪቲ ፓርቲ ጽሕፈት ቤት ውስጥ አምጥቶ በማስገባት አስከሬኑን ለእንግልት ቤተሰቦቹን ለእንግልት መዳረጉን በነበረን አጠቃላይ ክትትል ማረጋገጥ ችለናል።